እሺ ቤት ገብተናል በመጀመሪያ ለሲቲ ደጋፊዎች ኮንግራቹሌሽንስ ማን ተችላላችሁ በተለይ ቸርኪ የምትባል አንተ ቸርኪ ራስ አረ ተፋታን አንተ ሰው ያረ ተፋታን ምን አይነት ጎል ያገባው ማን ገባለ ስለዛ የሲቲ ደጋፊዎች ለዋንጫ ያለውን በር ለመክፈት አላል ዋንጫው ላይ ውድድር ውስጥ ለመቅረት ከፍተኛ የሆነ ጥረት አርጋችሁ 3 ነጥቡን ይዛችኋል ስለዛ አሁን በሩ ክፍት ነው ኮንግራቹሌሽንስ ስላችኋል የአርሴ ቤተሰብ ደግሞ ማን ነው እኔ ሳልዋሻችሁ ነው እኔ መማል ስለማልወድ ነው እንጂ ማን ወደ ጨዋታው ስገባ የነበረው ፍራቻ ተሸንፈንም የለም ለምን ብለህ ብትጠይቀኝ ማን አንተ እንደፈራኸው ነው ወይ ዛሬ አርሰናል ይጫወት አይደለም ሁለት አንግል ባዶ ኳስ ምናም ገባርለ ማን ሲቲ እኛ እንደፈጠርነው ክሊር የሆነ ቻንስ አልፈጠረም አርቴታን ፈሪ ልትሏችል ተጫዋቾቹ ልሰርባቸው አትችል ገባርለ በቃ በውጤቱ ብቻ ከመናደድ ውጪ ምንም እንከን ልታወጣለት አትችልም ለምን በእድል ነው የተሸነፈው ኖርማል ነው ይሄ ደግሞ ገባርለ የሚቀጥሩትን ጨዋታዎች እና ሲቲ ሁሉንም ቢያሸንፍ እኛም ሁሉንም ብናሸንፍና ምን አይነት ኬዝ ማን አርገህ እንዳታየው ማን ሲቲ ሁሉንም አያሸንፍም እንደውም ዛሬ ካየሁት እኛንን ሁሉንም እናሸንፈው እመኔ ነው ማለት አምስቱንም ጨዋታ 15 ነጥብ ተጠብቀስ በኋላ ማለት 85 ነጥብ ሆነን ዋንጫውን በላ ነው ማለት ገባርለ እኔ አሁን የስቲፈን ቪዲዮ ነው ማየት ፈልገው በቃ የስቲፈን ቪዲዮ ሌላ ጊዜ ስለምናደድ ማለት አንድ ቀን አርፌ ምናምን ባየው ደስ ይለኛል ነበር ዛሬውኑ የሰራውን የስቲፈን ቪዲዮ ነው ገብተ ማየት ያለበት ገባርለ ምትሰድቡኝ አርሰናል ደጋፊዎች ደግሞ ማለት ነው መጨረሻ ላይ እንደምታሞግሱኝ እርግጠኛ ነኝ የዛኔ ግን እንዲያላችሁ ብዬ አርሰናል ደጋፊዎች እሰድባችኋለሁ ምክንያቱም እኔ ብቻ ለምሰደባለሁ ልክ እንደሆንኩኝ ሳይረጋገጥ ለምን እሰደባለሁ እኔ ነው ምሰድብ በኋላ ላይ ማለት